እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሆን ለኛ ምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይሄ ነገር በለን አባ አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላችሁ። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደምንወስድ ቦታ እንወስዳለን። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬ መጥቼላችኋለሁ። ዛሬ ግን ተመልሼ ስመጣ እስከ ዛሬው በሚያሳዝን ነገር ምናምን አይደለም የመጣሁት። ምክንያቱም ባለፈው ስናገር ከሰማችሁኝ ያልኩትን ነገር አደርጋለሁ። ምክንያቱም አስመሳይ እየተባልኩ ነው፣ ብዙ ነገሮች እያሉኝ ነው ምናምን። ግን እንደዛም ሆኜ እኔ እሱ ደህና እንዲሆን ማድረግ ያለብኝ አቅሜ የፈቀደውን ሁሉ እንደማድረግ ቃል ገብቼላችሁ ነበርና አብርሃምን የሚከታተሉ ሰዎች መድቤ እንዲከታተሉት ብቻውን የሚሆንበትን ሰዓት እንዲፈልጉልኝ እያደረግኩኝ ነበረ። ስለዚህ አሁን ደውለውልኝ አብርሃም ብቻውን እዚህ ካፌ ያለ ወይ የጠበቃቸው ነው ወይ አስቀምጠውት ነው ብቻ አላወቅኩም እሱን ነገር። ግን አብርሃም ብቻውን ስላለ ቶሎ ቡዜ ጋር ደውይላት። እንግዲህ ከቡዜ ጋር አብርሃምን አግባብተን ዛሬ ይዘነው ለመሄድ አስቤያለሁኝ። ሁሌም እንደምላችሁ በማረጋቸው ነገሮች ላይ የሚያግዘኝ ፈጣሪ ነው። ዛሬ ፈጣሪ ከረዳኝ አብርሃምን ወስደን ደህና አድርገነው ማለት ነው እናንተ የምታውቁትን በጣም የምትወዱትን አብርሃምን ለመመለስ ነው እየጣርኩኝ ያለሁት። በዚህ ላይ ደግሞ ቤተሰቦቹም እያገዙ ነው። ከቤተሰብም በላይ ደግሞ እናንተ ፎሎወሮቹ፣ ሰብስክራይቦቹ በጣም ነው የምታግዙት። በጣም እያዩ ያሉት ነገር በጣም ነው ደስ የሚለውና የእናንተም ጥረት ተጨምሮበት እንግዲህ ዛሬ ተከታትለን አብርሃም ያለበትን ደርሰናል። አይ ቲንክ ቡዜም እየደረሰች ነው። ቡዜን አፋጥኝ ይጂ ዛሬ በተሳካሊና ይዤው ብቻ በሄድኩኝ። እኔ ምንም አይደለም። በነገራችን ላይ ፖይንቴ ላይ ደረሱበት ጋይስ። እኔ ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይደለም ጥያቄ፣ አብርሃም ደህና ይሁን። በቃ እዚህ ላይ አስምሩበት ጋይስ፣ እባካችሁን አስምሩበት። አብርሃም ደህና ይሁን የሚለው ነገር ላይ ብቻ አስምሩበት። እኔ ትልቁ ፕላኔ የሱ ደህንነት የሱ ጤና መመለስ ነው ጋይስ። ግጭትም ቢሆን እኮ እኔና አሁን ለምሳሌ እና አብርሃም ስንጣላ ምናምን አይታችኋል አይደለ? አንዳንድ አለመግባባቶች ተፈጥሯል። ያ ሲሆን ግን ደህና ስለነበረ ምንም አይደለም። ገባችሁ? ደህና ስለሆነ ነው እንደዛ የሆነው። አሁን ላይ ያለውን አብርሃም ግን እኔም አልፈልገው። ገባችሁ? ለመጣላት ራሱ ቢሆን ይሄኛው አብርሃም አያስፈልግምና ደህናውን አብርሃም እመልስላችኋለሁ። እህቱ መታች ብዙ ቶሎ መጣሽ፣ አስጨንቆሻል ማለት ነው። እንዴት ነሽ? ሰላም ነው አይደል? አይ ነው ያስጨንቃል ወንድም ነገር። ምን መሰለሽ ብዙዬ፣ እኔ ነገሮችን ችላ ብዬ እንደማልቀመጥ ነግሬሽ ነበር ባለፈውና ምን እያደረኩ ነበር? አብርሃምን የሚከታተሉ ሰዎች ነበሩና አብርሃም ብቻውን የሚሆንበትን ሰዓቶች ፈልጉልኝ፣ አጣሩልኝ። ምክንያቱም ከማጋ ሲወጣ ሲገባ ከነሱ ጋርም ሆኖ ደህንነት እየተሰማኝ አይደለም። ተረዳሽ? ከነሱ ጋርም ሆኖ ደህንነት እየተሰማኝ ስላልሆነ የት እንደሚሄድ የት ወክ እንደሚያደርጉ ኤቭሪቲንግ አውቃለሁ። ገባሽ? ስለዚህ ዛሬ አብርሃም እዚህ ካፌ ነው ያለው። እየጠበቃችሁ ይሁን ወይ ደግሞ አስቀምጠውት ቪዲዮ ይሁን አላውቅም፣ ብቻውን ነው ያለው። ለምን አንድ ደቂቃ አትሆንም ያለችው ማለት ነው። አግባብተን አብርሃምን ይዘነው እንሂድ። ገባሽ? አሁን ላይ ምን ማድረግ እንዳለብን እንመካከራለን። እሱን ከወሰድነው በኋላ ግን እንደባለፈው ጊዜ አናጠፋም። ቢያንስ ማድረግ ያለብን የባለፈው ማን እንደተናገረ አቦክሽ አይደለ? እኔ በተአምር ጋይስ በተአምር ማለት እኔ አመኘው በቃ አብርሃም ደህና እንዲሆን ይፈልጋል ብዬ ስላሰብኩኝ ነው ለሱ ነገር ነው ይዤ ሄድኩትኝና ሩታ እዛ ጋር በመንፈስ አይደለችም ልመጣችልም። ገባሽ? ሃው የሚለው ጥያቄ